ወደ ራስ ተመልሰህ ቤተክርስቲያን ሄደህ 2 ቀን 3 ቀን ተጸብለህ እንደዚህ በቃ አድናቂዎች ነው እያሉ የሚመጡትን ሰዎች በቃ ሳትቀበል ማለት ለብቻ ሆነ ወደ ውብዬ ጋር ሄደ 2 ቀን 3 ቀን ይቅርታ ከጠየቃት አትጨክንብህ፣ እምቢ አትልም። እሷ የምትፈልገው እኮ ያንተ ሰላምና አምናት ተማምናችሁ እንድትኖሩ ነው። እሷም እኮ ከአንድ 2 ነግሬሃለሁ፣ ይቅር ብዬሃለሁኝ፣ አሁን 3ኛ እንድጎዳ ነው የምፈልገው እያለች እኮ ነው እሷ። እንዴት ብዬ ነው የማምንህ? እሺ እሺ ብለኝ እስከ ዛሬ ጥለኝ ይሄዳል። አሁንም እሺ ብዬ ብቀበል ጥለኝ ትሄዳለህ እና እጎዳለሁ ነው የምትለው። አቁም፣ ከእንግዲህ ወዲያ ከማንም ጋር ያለውን ኮንታክት አቁም። እሺ አባቶችን ውሰድ የሚልም አለ። እሺ አያ ወደ ቤተክርስቲያን ሄደ መጸበል፣ ከተጸበልክ በኋላ በቃ ወደ ቤት ተመለስ። እየተጸበልክ ነው። አይ ጸበል እንኳን ቦሌ መድኃኒዓለም ምናምን ብዙ ቦታ ነው እየተጸበልክ ያለሁት። እኔ እኮ ምንም ሌላ ምንም እንትን የለኝም። ጸበል እኮ በደንብ እገባለሁ። ጸበል እጸበላለሁ። እውነት ለመናገር ያው አሁን መፍትሄ አንዳንድ ሴቶች ኮምቱ ውስጥ አብሎ ልጠውሃ የለም አጠገባ ይሄ እንደ ሀሳቤ ማለት ነው። ያው ካሜራ እኔ ብዙ አማርኛ ተናጋሪ አይደለም፣ ግን እንደ ሀሳቤ ይህንን ካሜራውንም ሁሉም ሰዎቹን ተውና የንስሐ አባት ጥራው ነው። ያው ሁሉም ነገር በእግዚአብሔር ነው። ጸበል ሄደም ይህንም ደግሞ አብሉን እንዳታረገው ከልጅቷ አምራቀው ውብዬም ደግሞ ይቅርታ ታረግልች። እሺ አመሰግናለሁ። ብቻ እናንተ ፍቅራችሁ አይለየኝ። ያው በቃ በዚህ ጊዜ ከጎኔ መሆን አለባችሁ። እውነት ለመናገር በቃ በዚህ ጊዜ ከጎኔ ሆኑ ሁላችሁም። በዚህ በጭንቀቴ ጊዜ ከጎኔ ሆኑ። እግዚአብሔር ቀጥሎ ማለት ነው። እናንተ ናቸው ያላችሁን ፋሚሊዎቼ፣ ቤተሰቦቼ ማለት ነው። በቃ ብቻ ምንም አልፈልግም። ቪዲዮ ሲለቀቅ ሼር አድርጉ፣ ላይክ አድርጉ፣ ለብዙዎች አዳርሱልኝ። ውብዬ ቶሎ ልቧ በቃ እንዲመለስልኝ፣ እኔም ደግሞ እሷን ለማስደሰት የምችለውን እጥራለሁ። እናንተ ግን በቃ ሁሌ ከጎን እንድትሆኑ የምፈልገው ሁሌ ማለት ነው። ችግር የለም፣ እኛ ከጎን ነን እና ምንም አትጨናነቅ። ምንም ነገር የበለጠ ነገር ቢመጣ እንኳን ነው ህሊና ክንግሮዳ እንዳይቀይረው። በቃ እንዳትታለል፣ እንዳትሸወድ፣ ጠንካራ ሁን። ወደ ድሮና ተመለስ። ማንንም አትስማ፣ በራስህ ተመራ። ልክ ነው ወንድሜ። በጣም አመሰግናለሁ። እኔ በህይወት ካለው እኮ ለብዙዎች ለመትረፍ ታውቃለህ፣ እኔ ስኖር ነው ለብዙዎች መትረፍ የምችለው እና ከዚህ በኋላ እኔ ለመጠንከር ሞክራለሁ። የእናንተም ሳፖርት ያስፈልገኛል። በቃ እኔ ሳፖርታችሁ ያስፈልገኛል። እንዳልኳችሁ በቃ በደንብ የኛን ፋሚሊ ሳፖርት አድርጎ ሳፖርት ስላችሁ እኔ ምንም አይነት የገንዘብ እርዳታ ምንም አይነት በህይወቴ ሚዲያ ላይ ጠይቄ አላውቅም። ለሌሎች ነው ማሰባስበው። እንደዚህ አይነት ባህሪ የለብኝም እኔ። ብቻ ቪዲዮ ላይክ ሼር እያደረጋችሁ ለብዙዎች አሰራጩ። ከዛ ውጭ ትዳሬ ተመልሶ እኔም ደግሞ ወደ ቀድሞ ስራ ይመለሳለሁ ከፈጣሪ ጋር። ብቻ ከጎኔ እንድትሆኑ ብቻ ነው ጥያቄ። 600 እዚህ ያላችሁ በቂ ናችሁ። በጣም ብዙ ናችሁ። 600 ሰው ማለት በጣም ብዙ ነው። እና እናንተን ሳፖርት ብቻ ነው የምፈልገው፣ ሌላ ምንም አልፈልግም። እሺ ና ችግር የለውም፣ አትጨናነቅ። ዋናው ወደ ራስ መመለስ ነው። ወደ ውብዬ ጋር ታርቀኸኛ እሱን ያን ነው የምንፈልገው። ለእኛ ደስታችን ያ ነው። ውብዬ ጋር ተስማምተህ እንድትኖርልን ነው የምንፈልገው ወደ ልጆች ጋር። ሆፕ ፋሚሊ የሚለውን ደግሞ አገር ቤት ብቻ ያሉት ሳይሆን ውጭ ሀገርም ያሉትም ሊሳተፉ ስለሚችሉ ያን እናስፋፋዋለን። ችግር የለውም፣ ቀጥልበት፣ በርታ፣ ጠንካራ ሁን። እግዚአብሔር ከአንተ ጋር ይሁን። መድኃኒዓለም ይከተልህ። ይኸው ምን ብዬ ልበልህ፣ ብቻ ቃላት ያጥረኛል። ና እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ከጎኔ ያልተለየህም፣ አንተም እየጠየከኝ ነው። እግዚአብሔር ያክብርልኝ። በጣም እንደዚህ በክፉ ቀን የሚመጣ ሰው አንዳንዴ ማለት ነው በቃ የህይወት ዘመንን በቃ ትልቅ መምህር አስተማሪ ይሆናል። በክፉ ቀን ነው ባይዘው። በጥሩ ጊዜ ብቻ የሚመጣ ሰው አትመልከቱ። በክፉ ጊዜ ከጎናችሁ የሆነ ሰው የእናንተ እውነተኛ ወዳጅ ነው እና በዚህ ጊዜ እናንተን ፍቅራችሁን ዛሬ ያሳኛል። በጣም ነው የማመሰግነው። በጣም ከጎኔ ስለሆናችሁ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ምንም ቃል የለኝም ለእናንተ።
እሺ አብሽር፣ ችግር የለውም። ናሂ ያው ስላስገባኝ በጣም አመሰግናለሁ። እንዲሁ ትገባለህ እያልኩ በጣም እየጓጓሁ ነበር እና ስላገኘሁ በጣም ደስ ብሎኛል። ማርያምን። እሺ እኔም በጣም አመሰግናለሁ ወንድሜ፣ እግዜር ያክብርልኝ። በጣም አመሰግናለሁ። ታዲያ ሰላም ነው? እንዴት ነሽ ቡርቴ? ናሂዬ እንዴት ነህ? ደህና ነሽ ወይ? የኔ ወንድም ደህና ነህ? እግዚአብሔር ይመስገን። እንዴት ነሽ እቴ? በስመ አብ አገኘሁ። በጣም ነበር ስፈልግ የነበረው። ወይኔ እንኳን በሰላም መጣሽ። አሜን። እንኳን ደህና ቆየኝ። ኮመንት ስጽፍ አታዩም? ጽፈሽ ነበረ? ዩቲዩብ ላይ በጣም ነው መጽፍላችሁ፣ ስታናድዱኝም ስታስደስተኝም። ግን ዛሬ አገኘሁህ። እንኳን በሰላም መጣሽ። ስለመጣሽ ስላየሁሽ ደስ ብሎኛል። ከየት ነው? እሺ እኔ ከኳታር ነው። ኳታር። እንዴት ነው ኳታር ኑሮ፣ ስራ? እግዚአብሔር ይመስገን ደህና ነን፣ እየታገልን ነው።